Ethiopia calling ሲማ ውስጥ ዋቂያችን ምን ይዟል ለቀጥል አዎ ማማሞቂያዎች አሉት ማማሞቂያዎቹ ምንን የተመለከቱ መሰለ የሰው ለሰው ድራማ ተዋንያን የዛሬ አስደሳች ውሎ እንዲሁም ደግሞ ውዝግብ ስለፈጠረ የአዲስ አበባ የፋሽን ትርኢት በማማሞቂያው ያነሳል እሺ የአንድ ታዋቂ አርቲስት መኖሪያ ቤት የእግድ ትዕዛዝ ወጣበት በመኖሪያ ቤቱ ላይ የእግድ ትዕዛዝ የወጣበት ታዋቂ አርቲስት ማን ነው የታዋቂው አርቲስት መኖሪያ ቤት የታገደው ለምንድን ነው ጥሩ የአንዲት ዝነኛ ኢትዮጵያዊት ቆንጆ የረጅም ጊዜ ህልም ተሳካ የረጅም ጊዜ ህልሟን ያሳካችው ዝነኛ ኢትዮጵያዊት ቆንጆ ማነች የተሳካው የቆንጆዋ ህልምስ ምንድነው ይቀጥላል ገና አንድ ተዋናይ ዕውቅና ካገኘበት የመድረክ ቲያትር ስራው ተባረረ ከመድረክ ቲያትር ስራው የተባረረው ተዋናይ ማን ነው ተዋናዩ ዝና ካገኘበት ቲያትር የተባረረው ለምንድነው ያጓጓል አይደል እንዴ በደንብ ሌላው አስገራሚ የአዲስ አበባ ገበያ ቅኝትም አድርጓል አስተዋቂያችን ዛሬ ወደ ገበያ ገባ አዎ የምግብ የቤትና አልባሳት አስገራሚ ገበያ በኢትዮጵያ ካሊንግ ተቃኝቷል ውድና ርካሾቹ ዋጋዎች ጉድ የሚያስብሉ ናቸው ምን ይመስላሉ ቅኝቱ ምን ይመስላል በጣም መሰማት ያለበት ነገር ነው ብሏል ይሄም አለው የሚያስብል ነው እሺ በዚህ ብቻ ማላበቀም ሌላ የመጨረሻ ወሬም አለው አንድ ተወዳጅ ፊልም ለህዝብ እንዳይታይ ታገደ ለህዝብ እንዳይታይ የታገደው ተወዳጅ ፊልም የቱ ነው ተወዳጁ ፊልም እንዳይታይ የታገደው ለምንድን ነው ምርታማ ሆኗል በጣም ምርታማ ግዛቸው ሸቱ 4 ሰዓት ላይ ይመጣል እንደዚህ ወሬዎች ተራ በተራ ነው የሚነግረን እኛኛ ጅዋለን እንግዲህ በማስተዋወቅ ሌላ ምን አለ ምን አቀማለን አይደለ አዎ ቀጥል እስቲ ትናንትና ሁለት ጥያቄዎች ነበር ያደሩት በቤት ስራ መልክ አንደኛው ትናንትና ኦክቶበር 24 ነበር አይደል ኦክቶበር 24 ደግሞ የተባበሩት መንግስታት ቀን ተብሎ ይታሰባል ያን በተመለከተ ነበር ጥያቄ ጠየቅነው እሺ ምንድነው ነበር ጥያቄው በዚህ በተባበሩት መንግስታት ወይም በዩናይትድ ኔሽንስ ምን ያህል ሀገራት ታቅፈው አባላት የሆኑት ምን ያህል ናቸው ነው የሚለው 193 ናቸው ሀገራት በአባልነት ተመዝግበዋል እንግዲህ በየአመቱ በተለያዩ መሪዎች የዩናይትድ ኔሽንስ ወይ የተባበሩት መንግስታት ቀን ተብሎ ይከበራል ማለት ነው ሌላው ጥያቄ የነበረው እና በቤስራ መልክ አድሮ የነበረው ጥያቄ ምን ነበር መሰለ በዚህ ወቅት በተለይ በኢትዮጵያ የ1977 የድርቅ ጉዳይ እየተነሳ ነው ያለው በመላው ተለያዩ ቦታዎች በሚዲያ እየተነገረ ነው ያለው በተለይ ቢቢሲ አልጀዚራ እንዲሁም ሌሎች ጣቢያዎች ይሄን ነገር እያስታወሱት ነው ያለው ከዛ ጋር በመነሳት እንግዲህ 30 አመቱን የሚያስቆጠረ ኢትዮጵያ የምትታወቅበት ወይ ደግሞ በብዙ ሀገራት የምትታወስበት ጉዳይ ነው የ77 ድርቅ እንግዲህ የዛን ጊዜ እኛን ደግሞ ለመርዳት የተለያዩ እንቅስቃሴዎች ይደረጉ ነበር ከነሱ መካከል አንድ ትልቅ የሙዚቃ ኮንሰርት ነበር ጥያቄ የነበረው ከግለሰቦች እና ከተለያዩ ድርጅቶች ድጋፍ ውጪ በዛ ወቅት ለኢትዮጵያ የተደረገ ነገር ምንድነው የሚል ነበር ጥያቄው አንዱ ይሄ ላይቭ ኤድ የተሰኘው የሙዚቃ ፕሮግራም ነው ይሄ ደግሞ በዛ ወቅት በተለይ ጁላይ 13 1985 እንደ ኢትዮጵያ አቆጣጠር የተዘጋጀው የሙዚቃ ኮንሰርት በብዙ ሀገራት በመታየትም ሪከርድም አለው ከ1.9 ቢሊዮን ሰዎች በላይ ከ150 ከተጣጡ ሰዎች በቴሌቪዥን አይተውታል ቀጥታ በሆነ ስርጭት በስቴዲየም ውስጥ ደግሞ በተለያዩ ስቴዲየሞች የተገኙ ደግሞ በጣም በርካታ የሆነ ቁጥር ያላቸው ሰዎች ነው በተለይ በዌምብሊ ስቴዲየም ለንደን ውስጥ ወደ 72000 የሚሆን ሰው ተገኝተው ተሳትፏል እንዲሁም በአሜሪካ ፊላዴልፊያ ውስጥም ከ100,000 በላይ ሰዎች ተገኝተዋል በዚህም በርካታ ገንዘብ ተሰብስቦ ለዚህ ድርቅ ችግር አውሏል እንግዲህ ቦብ ገልዶፍና ሌሎች ጓደኞቹ ናቸው በአንድ ላይ በመሆን ይሄንን የሙዚቃ ኮንሰርት ደግሞ የእርዳታ ሙዚቃ ኮንሰርት ያዘጋጁት ያው ሁሉ ጊዜ ደግሞ እንደምንለው ቦብ ገልዶፍ ለኢትዮጵያ ታሪክ የሰራ በተለይ በዚህ ችግር ታሪክ የሰራ ሰው መሆኑ የሚታወሰው ስለዚህ ላይቭ ኤድ የተሰኘው የሙዚቃ ኮንሰርት ነበር ጁላይ 13 1985 የተዘጋጀው ማለት ነው
ከዚሁ ጋር ግን በተያያዘ ሲማ ሰሞኑን ቢቢሲም ዘገባ ሲያቀርብ ነበር ከዚህ ድርቁ 30 ዓመት ሞልቶታል ስለዚህ ኢትዮጵያ ከ30 ዓመት በፊትና በኋላ ያሉ ማለት ነው ዘጋርዲያንም ሰፋ ያለ ዘገባ ነበረው ምክንያታቸው ያንን ያው በእኛም በኩል ምንም እንኳን ብዙ ኢትዮጵያንን ህይወት ያዳነ አጋጣሚ ቢሆንም ያው ምስላችንንም ደግሞ ያው ምን ድረስ እንዳበላሸው ምንም ይካድ አይደለም ያቺ ዓለምን የቀየረችው በዚህ በድርቁ ዙሪያ ዘገባ የተላለፈችው ከ30 ዓመት በፊት ሐሙስ ዕለት ነበር ያ ክስተት የተፈጸመው ማይክል በርክ ነበር የመጀመሪያውን ዘገባ ከኮረም ሆኖ ያቀረበው እና ያንን አስመልክተው ነው ያንን ዘገባውን ያቀረቡት ማለት ነው አጠቃላይ ይሄም ዘገባ የጋዜጠኝነትም ይሄ ሚዲያንም አካሄድንም የቀየረ ይባላል በተጨማሪም እስካሁን በጣም ብዙ ህዝብ ካያቸው የሚዲያ ላይ ከተላለፉ ቴሌቪዥን ላይ ከታዩ ዘገባዎች አንዱ ተብሎም የሚነሳ ነው እንዳሁኑ የኢንተርኔት ወይም ደግሞ የኬብል ቴሌቪዥኖች በጣም በብዛት የነበሩበት ጊዜ አልነበረም ግን እንደዛም ሆኖ ወደ 425 የሚሆኑ የዓለማችን የቴሌቪዥን ጣቢያዎች ተቀባብለው ዘገባውን እንዳቀረቡት ይነገራል ማይክል በርክም በዚህ በጣም ትልቅ ዝናም አግኝቷል ለረጅም ዓመታት ቢቢሲ ላይ የሰራ ሰው ነበር እሱ ሲያስተላልፍ እሱን ደግሞ የቀረጸው እና አጠቃላይ ድርቁን አስከፊ ሁኔታ የቀረጸው መሐመድ አሚን ነበር እሱ የሚታወስ ነው ማይክል በርክ በዚህ ዘገባው ብዙ ሽልማቶችም አግኝቷል ይሄ ጋዜጠኛ ሆነ እድሜው 68 ነው ይሰራል አሁንም ድረስ ቢቢሲ ውስጥ ይገኛል መጽሐፍም ጽፏል ዘሮድ ቴክን የሚል እዛ ላይ ይሄ ህይወቱን የቀየረውን የኮረሙን ዘገባ የኢትዮጵያን ጉዳይ በስፋት አስነብቧል የዛሬ 10 ዓመት አካባቢ ነበር ይሄንን መጽሐፍ ያሳተመው ግለ ታሪኩ ነው ለማንኛውም 30ኛ ዓመቱ እንግዲህ ሐሙስ ዕለት ነበር ከዛ በኋላ ነው ቅድም ያልከውም ኮንሰርት ከ7 ወር በኋላ ተደረገ ሌሎችም ደግሞ ብዙ ዝግጅቶች ተደረጉ በጣም ብዙ ዓለማችን ትልልቅ ሰዎችም ወደ ኢትዮጵያ መጥተው የድርቁን ሁኔታ ሲጎበኙ እርዳታም የጎረፈው ያኔ ነበር ስለዚህ ትልቅ ታሪክ ነው ብዙ ዜጎቻችን የሚያጣንበትም አሳዛኝ ወቅትም ነበር ስለዚህ ዛሬ ምናልባት ወደ ማስታወሻ እናርገው የተዘብቱን ጉዳይ ይቻላል አይደል ሌሎችም በሌሎች ዝግጅቶችም እኛም ማሰብ ያለብን ይመስለኛል ሌሎች ብዙ ነገሮች ማድረግ ይኖርብናል አመቱ ሲጀመር ካስታወስክ በ2007 ሊደረጉ ይገባቸዋል ካልናቸው ነገሮች አንዱ ነበር ይሄ ነበር ያው ገና ነው ጊዜው ብዙ ነገሮች ማሰብ ይቻላል በጣም ትክክል ነው ባለፈው እንደበራ ፕሮግራማችን ታስታውሱ እንደሆነ ይሄ ድርቅ ከተከሰተ በኋላ በሰፈራ መልክ ወደ ተለያዩ ቦታዎች ይሄዱ አሉ ኮረሙን ጨምሮ ከተለያዩ በወሎ አካባቢ የሚገኙ መንደሮች ተነስተው በሰፈራ መልክ ይሄዱ አሉ ከነሱ መካከል ደግሞ ይሄ መተከልና ፓዌ መንደሮች ደግሞ በዚህ መልኩ ነው የመጀመሪያ የተፈጠሩት ነው የተቆረቆሩት የነሱን 30ኛ ዓመትም ጨምረም መታሰብ ይኖርበታል ከዚህ በዓሉ ጋር በዚህ በበዓሉ በዚህ በችግሩ ዋንኛ ደግሞ ያው ተሳታፊ ከነበሩት መካከል የአዲስ አበባ ዩኒቨርሲቲ ተማሪዎችም ነበሩ ምንድነው ያው እነዛን ሰፋሪዎች ወደዛ አዲሶቹ መንደር በመሄድ ለነሱ የሚሆኑ ቤቶችን የተለያዩ ነገሮችን በመገንባትም ታሪክ ሰርተው አልፈዋል አንዳንዶች ህይወታቸውም ያለፈዋል የታመሙም አሉ በዚህ ጉዳይ ላይ ስለዚህ እነዚህንም ተማሪዎች እዛ ጊዜ የነበሩትንም ሰዎች ማስታወስ ጊዜውንም ደግሞ ጥሩ አሁን ላለንበት ጥሩ ገጽታ ዋንኛ ጊዜ እንደነበረ ማስታወስ ይኖርብናል ለመላው ዓለም ደግሞ አሁን ያለንበትን ነገር ማስተዋወቅ ይኖርብናል ምክንያቱም በብዙ ሰዎች ዘንድ እኛ በዛ ችግር እንደምንታወስ አይረሳም የሚታወቅ ነገር ነው ስለዚህ አሁን ምን ላይ እንዳለን ኢትዮጵያ ምን ትመስላለች የሚለው ነገር ያንን ነገር በማስታወስ ምን ልናን እንችላለን የፕሮፓጋንዳ ወይ ኮሚኒኬሽን ስራዎችን መስራት ይኖርበታልኛ በጣም ጥሩ መሆናችንን ማለት ነው ስለዚህ ያው እንደ ማስታወሻ ይሆንና ስለ 77ቱ ጉዳይ መንግስትም ትኩረት እንዲያደርግበት ለመጠቆም ነው ጥሩ ነው ጥሩ ነው አንተ ጥቆማ ታበዛለህ ልጅ ዝም ካልኩ በኋላ ማለት ነው እስከትል ድረስ እኔኩ ኤፍሬም ይለውጠኝ ሰው ቢኖር ጥሩ ነው ሳልናገር እዛ ላይ ተለጉማል ትላለህ
ሳወራ ሌላ አቶ በቃ ሰው ምንም አሁን ብታለሳ ምን ትርጉም የለው ሌላው ግን መነሳት ያለበት ነገር እንዲህ በታሪክ ውስጥ በሳምንት ከሆኑ ነገሮች አንዱ አበበ ቢቂላ በ1966 ዓመተ ምህረት ከ41 አመታት በፊት 41 አመት ልክ በዛሬ ቀን ነበር ህይወቱ ያለፈው በ41 አመቱ ያለፈው በ41 አመቱ ነበር ያው እንግዲህ ትልቅ ጀግና ነው ልክ ነው በጣም ገና በወጣትነት እድሜው ነው ህይወቱ ያለፈው ስለዚህ ዛሬ ሙት አመቱ ይታሰባል ማለት ነው ሌላ እንግዲህ በታሪክ ውስጥ ደግሞ የአጼ ፋሲል ግንብም በዩኔስኮ የዓለም ቅርስ ተብሎ የተመዘገበው ልክ እንደ ዛሬ ቀን ነበር ልክ ነው በ1972 ዓመተ ምህረት ከ35 አመታት በፊት ማለት ነው ጥቅምት 15 ለሚሆነው ከጥቅምት 15 ልክ እንደ ዛሬ ማለት ነው ሌላው በታሪክ ውስጥ የሚነሳ ነገር ደግሞ በአገራችን ታሪክ የመጀመሪያዎቹ ሚኒስትሮች የተሾሙት ልክ እንደ ዛሬ ቀን 1900 ላይ ነበር ከ107 አመታት በፊት ማለት ነው ይሄም አንዱ የሚነሳ ታሪክ ነው በሳምንት ልደታቸውን ያከበሩ ዝነኞችም ነበሩ ባለፈው ሮብ አሁን በህይወት የለም ኢዮብ መኮንን ልደቱ ነበር ማሙድ ነው በጣም ጻፊ ማሙድ ነው ደራሲ ማሙድ ነህም ልደታቸው ባለፈው ረቡ ነበር ሳቸው በህይወት የሉም በዛው ቀንም የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ልደትም ባለፈው ረቡ ነበር ስለዚህ እነዚህ ትልልቅ ኢትዮጵያውያን ልደትም የተከበረበት ሳምንት ነበር ሲማ በጣም አሪፍ እስቲ የውስጥ አዋቂዎችን እንዲያስተዋውቀንና ከዛ ወይ ወደ ሙዚቃ እናልፋለን ማስተዋወቂያችንን እንሰማለን እንቀጥላለን የሚወሩ ነገሮች አሉ እሺ ታራ ለተንፈስበት ታራ አሁን ብቻ የግዛቸውን ወሬዎች እንዲያስተዋውቅ እሺ አማምቆ ይጀምራል የሰው ለሰው ድራማ ተዋንያን የዛሬ አስደሳች ውሎ እንዲሁም ውዝግብ ስለፈጠረ አዲስ አበባ የፋሽን ትርኢት በማማሞቂያዎቹ ላይ ያነሳል ግዛቸው የአንድ ታዋቂ አርቲስት መኖሪያ ቤት የእግር ትዕዛዝ ወጣበት በመኖሪያ ቤቱ ላይ የእግር ትዕዛዝ የወጣበት ታዋቂ አርቲስት ማን ነው የታዋቂው አርቲስት መኖሪያ ቤት የታገደው ለምንድን ነው ጥሩ የአንዲት ዝነኛ ኢትዮጵያዊት ቆንጆ የረጅም ጊዜ ህልም ተሳካ የረጅም ጊዜ ህልሟን ያሳካቸው ዝነኛ ኢትዮጵያዊት ቆንጆ ማነች የተሳካው የቆንጆ ህልምስ ምንድነው እሺ አንድ ተዋናይ ዕውቅና ካገኘበት የመድረክ ቲያትር ስራው ተባረረ ከመድረክ ቲያትር ስራው የተባረረው ተዋናይ ማን ነው ተዋናዩ ዝና ካገኘበት ቲያትር የተባረረው ለምንድን ነው አስገራሚው የአዲስ አበባ ገበያ ቅኝት የምግብ የቤትና አልባሳት የወቅቱ አስገራሚ ገበያ በኢትዮፒካ ሊንክ ተቃኝቷል ውድና ረካሾቹ ዋጋዎች ጉድ የሚያስብሉ ናቸው ይሄ መደመጥ አለበት በጣም መደመጥ አለበት ገበያውና ዋጋዎቹ ምን ይመስላሉ እናያለን አንድ ተወዳጅ ፊልም ለህዝብ እንዳይታይ ታገደ ለህዝብ እንዳይታይ የታገደው ተወዳጅ ፊልም የቱ ነው ተወዳጁ ፊልም እንዳይታይ የታገደው ለምንድን ነው እነዚህ ሁሉ ዛሬ ከ4 እስከ 5 ድረስ በውስጣቂ ፕሮግራማችን ላይ የሚተነተኑ ወሬዎች ናቸው ፕሮግራሙ ደግሞ ኢትዮፒካ ሊንክ ነው ገና ሰርፕራይዝ የምናደርገው ሰው ይኖራል የጥናት ማህደር አለ ብያለሁ ቅድም እኮ ተናግሬያለሁ እንደነበር ያልኩ ርዕሱን ለተጋቢዎች ወይ ደግሞ ለተጋቡ ሰዎች የሚሆን ነው ብለሃል እንግዲህ ምን እንደሆነ አልታወቀም ርዕስ አልሰጠሁትም ምንም አልሰጠህም አልነገርከኝም ትዳርና ጭቅጭቅ አላልኩም ትዳርና ጭቅጭቅ ይቅርታ ሁለተኛው ምዕራፍ ውስጥ ነው የምንገኘው አንዳንድ ነገሮች ያነሳን ነበር ገና እንቀጥላለን ሰርፕራይዝ የምናደርገው ሰው አለ የጥናት ማህደር ከፈታል ስለዚህ ከሱ ለማጀመርም ከሱ ልጀምር አይሻልም ከዛ በፊት ግን ምናልባት የውስጣቂ ወሬዎችን ብታስተዋውቁ ደግሞ ጥሩ ነው እሺ ሌላ የለም ከዛ በፊት የምትለኝ ከዛ በፊት ደግሞ ካሁን በኋላ እንዳታወራ እሺ ከግማሽ ሰዓት በኋላ ይመጣል ውስጣቂያችን በርካታ ነገሮች ይዞ ነው የሚመጣው ዛሬ እሺ ትዳርና ጭቅጭቅ ይሄ ነበር ርዕሱ ነው ያሁኑን አስታወስክ ግን እስቲ ይሆናል ከርዕሱ ጋር የሚሄድ ነገር እንዳይሆን ምንድነው መሰለ ጥናት ተደርጎ ነው ጭቅጭቅ የሚበዛበት ትዳር ምን ያህል አደገኛ እንደሆነ ነው በጥናት የታየው ያው ምንም ጥያቄ የለውም ግን ግን ምንድነው አሁን እድሜ ያሳጥራል የሚሉት እና ለሰውነት ክብደት መጨመር ይዳርጋል በዛ ላይ ደግሞ ለልብ ህመምም ይዳርጋል
እንግዲህ የኦሃዮ ስቴት ዩኒቨርሲቲ ተመራማሪዎች ናቸው ጥናቱን ያደረጉት በ43 ጥንዶች ላይ የተደረገ ጥናት ነው እድሜያቸው ከ24 እስከ 61 በሆኑ ማለት ነው እና በጥናቱ ላይ የተደረሰው ነገር ምንድነው ጤናማ በጣም ሰላማዊ ሆነ ከጭቅጭቅ ነፃ የሆነ ትዳር ያላቸው ሰዎች ከምግብ በኋላ የበሉትን ምግብ ያቃጥላሉ ብዙ ካሎሪ ማቃጠል ይችላሉ ጭቅጭቅ ውስጥ ያሉ ግን ያ ካሎሪ አይቃጠልም እና ጭራሽ እንደውም ይከማችና ወደ ስብነት ይቀየራል እና ሰውነታቸው ከልክ በላይ የመወፈር አደጋ ይጋረጥበታል ብሏል እና ጭቅጭቅ የበዛበት ትዳር ውስጥ ያሉ ጥንዶች ሰላም ካላቸው ጋር ሲነጻጸር በከፍተኛ ሁኔታ የሰውነት ክብደታቸው ይጨምራል አንዳንዶቹ ላይ እንደውም በአመት እስከ 6 ኪሎ ግራም ድረስ ሊጨምሩም እንደሚችሉ ተደርሶበታል የልብ ጉዳዩም እንደዛው እና በዚህ መሰረት ቶሎ የመሞት አጋጣሚም ይኖራል እና ተጨቃጫቂ ትዳር ውስጥ ያሉ ቶሎ ፈጥኖ የሚሞቱ ናቸው ስለዚህ በተሻለ መጠን ተጨቃጨቁ ነው የምትለው አዎ ትዳር ላይ ክሊኒኩስ ምን አስቧል እንዴት ምን አስቧል ማለት ምናልባት ከዚህ ጉዳይ ጋር በተያያዘ ከዚህ ጥናት ጋር በተያያዘ ክትባት ሊቀመም ይችላል ከሁኔታውን አንገብጋቢ ነው ከተባለ ጉዳዩ ምንም ችግር የለም ያው አንድ ቀን ነው የሚፈጅብን በቃ ለማንኛውም ግን ጥናቱ የሚለው ይሄን ነው ስለዚህ ተሻለ መጠን ጭቅጭቆችን ማስወገድ ቢሞከር ጥሩ ነው በጣም ትክክል ነገር ነው ሰርፕራይዙ ጋር ነው ግን ሄሎ ጋር እንደውል ማለት ነው እንዴት ነው ዝም አላችሁሳ ደግሞ አሁን ጀመሪያ ስራ እስቲ እሺ ወገኛ የተደወለና አፍሪካ የጤና ኮሌጅ ዋናው ካምፓስ የሚገኘው ለገሃር ነው በጤናው ዘርፍ ላለፉት በርካታ ዓመታት ብዙ ብቃት ያላቸው ባለሙያዎችን ያፈራ ተቋም ነው ኑና ተመዝገቡ በጤናው ዘርፍ የላቀ ባለሙያ ሆናችሁ በየትም ቦታ ተፈላጊነታችሁ ይጨምራል ብሏል በቂ ማስተማሪያ ክፍሎች ምቹ የሆኑ እንዲሁም የደወሉላቸው ደንበኛ ስልክ አይመልስም እስቲ ድጋሚ ይሞከርና ከዛ በኋላ ለማግኘት እንሞክራለን እሺ ስለዚህ አፍሪካ የጤና ኮሌጅ አንዱ ስፖንሰራችን ነው ማንዴላ የርቀት ትምህርት አካዳሚ ብረታብረትና ኢንጂነሪንግ ኮርፖሬሽን ቢሾፍቱ አውቶሞቲቭ ኢንዱስትሪ የፍቅር ቃል ነገ የሚመረቅ አዲስ ፊልም ነው እንዲሁም ደግሞ ይሳቃል ኢንተርቴይንመንት አዘጋጅቶታል የጃዝ ምሽትን በሸራተን አዲስ ጋዝ ላይት ነው የሚደረገው ሐሙስ ይኖራል ከዛ በኋላ በየወሩ የሚቀጥል ነው የሚሆነው ቀደም ግን ነግራለሁ በካነበብኳቸው ዜናዎች ምንድን ነበር ስልኩ እስኪሰራ ድረስ ትችላለህ በሚል ነው ለአንድ ሰዓት ዘመን ስለምትል ለምንድን ነው ግዛቸው ነው የሚቆጣጠረው ሰዓቱን እሺ ይቻላል እሺ ይሄኛው የጃፓኖች ታክሲ ነው እና አንድ የታክሲ አገልግሎት የሚሰጥ ኩባንያ የጀመረው ነገር ነው ግን በጣም ሐሳቡ ተወዶ ሌሎችም ኩባንያዎች ሊጀምሩት ነው ምንድነው የሚባለው ታክሲ እንደውም ቶሎ ወደ አሰብክበት እንዲያደርስ ትፈልጋለህ አይደል ይሄ ኩባንያ ግን የተወሰኑ ታክሲዎቹን ኤሊ ብሎ ነው የሰየማቸው የኤሊ ታክሲዎች ይባላሉ እና ስራቸውም ቀስ ያሉ መሄድ ነው እናንተ ታክሲ ውስጥ ገብተህ በቃ እኔ መፍጠን አልፈልግም ቀስ ብዬ ነው መሄድ እንፈልገው ካልክ ምትጫናት ነገር አለች ወዲያው ሹፌሩ ፍጥነቱን ይቀንሳል በጣም እየተጎተተ ነው የሚሄደው እና ምክንያት ግን አለው ዝም ብሎ አይደለም በዛ ላይ ደግሞ በልዩ ሁኔታ የሰለጠኑ ናቸው እነዚህ አሽከርካሪዎችም ምክንያቱም ሰው ውስጥ ያለው ተሳፋሪ እንዳይጨነቅ ፍሬና ያያዝ አዟዟር ቀስ ተብሎ ይሄን ሁሉ የተማሩ ናቸው ኩባንያው ከ500 ታክሲዎቹ 10 ላይ ነው ይሄንን የጀመረው እና ሐሳቡ ለምሳሌ ልጅ ልትይዝ ትችላለህ ልጅ ተኝቶ ሊሆን ይችላል በንቅናቄ እንዲነሳላት ፈልግ ትችላለህ ወይም ደግሞ ለከተማዋ አዲስ ትሆናለህና ፎቶግራፊ ያነሳህ በደንብ ያየህ መሄድ ትፈልግ ይሆናል ወይም ደግሞ ነፍሰ ጡሮች ሊኖሩ ይችላሉ ወይ አረጋውያን ሊኖሩ ይችላሉ ብቻ የተለያዩ ሰዎች ቀስ ብለው መሄድ የሚፈልጉ በጣም ትግስት አስጨራሽ ነው ቀስታው ግን ዝቅ ብሎ ነው የሚሄደው እዚህ ነበር የሚያስፈልገው ይሄ ነገር ስቱዲዮ ውስጥ
አንተ ስትቸኩል ጠቅ ታረጋኛለህ ማቀስቀስ እንድጎተተ የማይሆን ነው አሪፍ ነገር ነው ግን አሁን በሌሎች ከተሞችም ይቀጥላል ተብሏል ሰዎች ወደውታል ኩባንያው ታክሲዎች ይጨምራል አሁን እንደዚህ አሪፍ ነገር ነው አይ በጣም አሪፍ ነገር ነው እሺ ሰርፕራይዝ ምናረጋው ሰው አረ ይደውል ሞክሩት እሺ ውስጥ ዋቂያችን ምን ወሬዎች ይዟል ሰርፕራይዝ ጋር ተደወለ ነው ሌላ ግን በዚህ ሳምንት አሁን ትላንት ከተሰሙ ነገሮች አንድ በጣም የሚያሳዝነው አንዲት በጣም አነጋጋሪ ሆነች ኢራናዊት ነበረች ከዚህ በፊትም አንስተናት ነበር በጣም የምታሳዝን 26 አመት ወጣት ነበረች ብዙ ዓለም አቀፍ ቅስቀሳ ሲደረግላት ቆይቷል ጉዳዩዋ አንድ ሰው አንድን ሰው በመግደል ነው ግን እሷ እንደምትለው ወሲባዊ ጥቃት ሊያደርስብኝ ሊደፍረኝ ሲሞክር ጊዜ ራሴን ለመከላከል ነው የገደልኩት ብላለች በስለት ወቅታው ነው የገደለችው እና ፍርድ ቤት ቀርባ የኢራን ፍርድ ቤትም ሞት ነበር የወሰነባት የዛሬ 5 አመት ነበር ግን ተግባራዊ ሆነ አይደለ እሱ ነው ዓለም ሁሉ በቃ ቢያንስ ልትሰማ ይገባል ለምህረት ሊደረግላት ይገባል ሲባል ነበር ግን ትላንት ዛሬ ነው እንጂ ዛሬ ሞት ፍርዱ ተፈጻሚ ሆኖባታል በጣም ያሳዝናል የፌስቡክ ገጽ የሷ ተከራካሪዎች የከፈቱት ነበር ብዙ ሰው ድምጽ የሚሰጥበት እሱም ያው እናዝናለን ብሎ ፖስት አድርጓል በጣም ታሳዝናለች ቤተሰቦቿ እንግዲህ በእነሱ ህግ የሱ ቤተሰቦች የሟች ቤተሰቦች ይቅር ሊሏት ይችሉ ነበር እና የሞት ፍርዱ ወደ እስር ሊቀየርላት ይችል ነበር ብዙም ጫና ተደርጎባቸው ነበር የሱ ቤተሰቦች ግን ፈጽሞ አይሆንም አሉ በቃ እንደዛ ልናደርግ ምንችለው እሷ ካመነች ብቻ ነው እውነቱን ከተናገረች ብቻ ነው በቃ እሷ ደግሞ ልታመልቻለች ሆን ብላን እነሱ የሚያምኑት ሆን ብላን የገደለችው ነው ምክንያቱም ከጀርባው ነው የተመታው የተወጋው ሆን ተብሎ ነው የተደረገው ፍርድ ቤቱ እንደዛ ነው የወሰነውና እሷ ደግሞ ሆን ብያ አይደለም ያረኩት ላምን አልችልም አለች ያው በዚህ እልህ መካከል እንግዲህ እሷም ህይወት አለፈ በጣም ታሳዝናለች ዜና ነው እንግዲህ ምናልባት እውነቷም ሊሆን ይችላል ላይሆንም ይችላል ያው በሞቷ ብቻ ያሳዝናል ተመልሰናል የኢትዮፒካ ሊንክ ፕሮግራም እንደቀጠለ ነው ምን ደካፋ እንዴ ለምን እኔ የሆነ ቅዝቅዛልክ ተመልሰናል ምን ነው ታና በቀበል እንጂ ወገን እንትናትበል የኢትዮፒካ ሊንክ የውስጥ አቂ ሰዓት ላይ እንገኛለን ግዛቸው ተቀበለናል ውስጥ አቂ ሲመጣ አውጣሚ ቅዳሜ በተለያዩ አሁን ዛሬ አይታል የጎንደር እንቅጥቅጥ ያርኩ አሁን ደግሞ የሚቀጥለው በሌላ ጭፈራ ሰፊ ነበር ማለት ግዛቸው እንዴት ነበር ሪያል ማድሪድ እና ባርሴሎና የማን ነበርክ አላዩ ከነዚህ ጀምራ ከሰው ለሰው ጉዳይ ጀምራለህ እሺ ተወዳጁ የሰው ለሰው ድራማ ከተጠናቀቀ በኋላ የድራማው ምርጥ 10 ተዋናያን ለመሸለም 10ዎች ተለይተዋል እነዚህ 10ዎቹ ኢትዮፒካ ሊንክ ለመጀመሪያ ጊዜ ይፋ አድርጓል ይሄ 10ሩ የሰው ለሰው ምርጥ ቡድን ነው እንግዲህ ዛሬ አስደሳች ሁሉ ሲያደርግ ይዋለው በነገራችን ላይ ይሄንን አስደሳች ሁሉ የኢትዮፒካ ሊንክ ስሞን ጸጋዬ ከጓደኞቹ ጋር በመሆን በኢትዮጵያ ቀይ መስቀል ተገኝቶ ባለፉት ሳምንታት ቀይ መስቀል ሳይሆን በኢትዮጵያ ደም ባንክ እሺ አገልግሎታ ለልማቱን እናመሰግናለን ስለዚህ እዛ ደም ባንክ ተገኝቶ ሰጥቶ ነበር ስለዚህ ሰው ለሰዎችም ዛሬ እነዚህ 10 ምርጥ ተዋናያን ይገኛሉ ተብሎ በደም ባንክ ነበር ከ10ሩ ግን 7ቱ ተገኝተዋል እና ብዙ ጸጋይ ሙላለም ታደሰና ማህደር አሰፋ በሌሉበት እና ሃና ዮሐንስ ሄለን በድሉ ሰለሞን ቦጋለ ሰለሞን አለሙ ሳምሶን ታደሰ ቤቢ በባልቻ ካሌብ አሪያ ስላሴ ተገኝተው በደም ባንክ የደም መለገስ ስነ ስርዓት አካሂደዋል የዚህ የደም መለገስ ስነ ስርዓቱ ላይ ያሉ ኢትዮፒካ ሊንክ ምንጮች በስፍራው ኢትዮጵያ ቴሌቪዥን ካሜራ ሲቀረጹ ለቅስቀሳ ይረዳን ዘንድ መረጃ ሲያዝ ነበር ለማንኛውም ይሄ አስደሳች ሁሉ በሰው ለሰው ተዋናያን መካከል ዛሬ በኢትዮጵያ ደም ባንክ ለገሃር ስቴዲየም ጋንዲ ሆስፒታል ፊት ለፊት ወይም አጠገብ
ሲደረግ ነበር ለማለት ነው እና አስደሳች ብሎ ነው ደስ ይላል በጣም ሌሎች አካላትም ለደም መለገስ ጀግንነት ነው ሌሎችም ሊከተሉት ሊደግፉት የሚገባ ተግባር በጣም ጥሩ ነው ከዚህ ጋር በተያያዘ አንድ ከተማችን ውስጥ ካሉ የጤና ቡድኖች የእግር ኳስ የጤና ቡድኖች አንዱ ኒው ዴይ ይባላል እዚህ መድኃኒዓለም አካባቢና ፓስተር አካባቢ ላይ ወደ ጉለሌ መስመር ማለት ነው እዛ አካባቢ የተቋቋመ ቡድኑ 10ኛ ዓመቱን እያከበረ ነው እና ቡድኑ 10ኛ ዓመቱን የሚያከብረው ከ36 በላይ የሚሆኑ አባላቱን ይዞ በነገው ዕለት ረፋድ ላይ በዚሁ የደም ባንክ በመሄድ የደም ልገሳ በማድረግ ነው ስለዚህ ሌሎች የዛ አካባቢ ሰዎችም ቡድኑ ውስጥ የሚሳተፉ ሌሎችም እንዲገኙ ጥሪ አቅርበዋል ሌሎችም ደግሞ የጤና ቡድኖችም ተመሳሳይ መንገድ በመከተል ይሄንን ለሌሎች የምንሰጠው ውድ ስጦታ ነው ደም መለገስ ያንን እንዲያደርጉም ጥሪ አስተላልፏል ኒው ዴይ የጤና ቡድን ደስ የሚል ነገር ነው ያለው በጣም አሪፍ ነገር ነው የሰው ለሰዎቹም እንደዛው እሺ ግዛቸው አቤት ሌላኛው የማወቂያ ጉዳይ ደግሞ የፋሽን ትርኢት ጉዳይ ነው ምንድነው በዚህ የፋሽን ሾው ትርኢት ላይ በርካታ ነገሮች ሲሰሙ ሲደመጡ እንሰማለን ሙያውን ያለማክበር ለነዚህ ተሳታፊዎች ተገቢውን ክፍያ ለመስጠት ባለፉት ጊዜያቶች በቁንጅና ውድድር በዚህ ዘርፍ ለኢትዮፒካ ሊንክ ሲዘግብ ወሬ ሲያወራ መቆየቱ ይታወሳል አሁን ዛሬ ደግሞ እጃችን የገባው ማስረጃም የሚገልጸው ይሄንን ነው በወንዶች በኩል 18 በሴቶች በኩል 17 በሞዴሊንግ ስራ ላይ የተሰማሩ ወጣቶች ሀብ ኦፍ አፍሪካ የተሰኘ ድርጅት ለበርካታ ሞዴሎች ጥሪ አድርጎልን አብረነው ስራ እንድንሰራ መልእክት ነግሮን ወደ ድርጅቱ ቢሮ መስቀል ፍላወር አካባቢ ወደሚገኝ አንድ ህንጻ ላይ አመራን እዛ ካመራን በኋላም በዚህ ሳምንት አጋማሽ ሐሙስ አርብ ዛሬ መዝጊያው የሆነ የፋሽን ሾው ትርኢት እንደሚያደርግ ነግሮን ስራ ለመስራት ተስማማን ልምምድ ማድረግ ጀመርን ልምምዱ እየተደረገ የስራ ቀኑ ከመድረሱ በፊት ግን ይላሉ እነዚህ 18 ወንዶች 17 ሴቶች በሞዴሊንግ ሙያ ላይ የተሰማሩ ወጣቶች ለኢትዮፒካ ሊንክ ስሙታቸውን ቅሬታቸውን ሲነግሩ ወደ ስራ ከመግባታችን በፊት ውል እንፈራረም ክፍያ እንነጋገር ብንልም ፈቃደኛ ሊሆን አልቻለም ይሄው ድርጅት ይላሉ እነዚህ ሞዴሎች ከሁለት አመት በፊት ኢሲኤ ውስጥ በተደረገ ተመሳሳይ የዚህ ዘርፍ ላይ የዚህ ዘርፍ ስራ ላይ ስራ ሰርቶን ክፍያ ሊከፍለን ስላልቻለ ያንን በማመናችን ዘንድሮ መሄድ ደገማል በሚል ቅሬታ ነሳን ጥያቄ ያቀረብን ውል ሰኞ ተፈረማላችሁ አሉ የዚህ ሳምንት ሰኞ ግን ሳያስፈርሙ ቀሩ ሮብ የትርኢቱ ቀን ደረሰ ሮብለት በልመና ስራ ሰራን ከዛ በኋላ በማግስቱ ግን 4 ሰዓት ላይ ከስራው በኋላ እናነጋግራችኋለን ብንልም በማግስቱ ውልም ሳያስፈርሙ የተነጋገርነውንም ክፍያ ሳይሰጡን አዘጋጆቹ ጠፉብን እኛ ለመስራታችንን እንደማንሰራ ውል ካልፈረምን ክፍያ ካልተሰጠን እንደማንሰራ ስንነግራቸው በሌላ ሙያ ላይ የተሰማሩ ሰዎችን ለሙያው ክብር ሳይሰጡ ስራ ሰርተዋል የኛንም ክፍያ ሊሰጡን አልቻሉም በመሆኑም ለዚህ ስራ ብለን ወደ ድርጅቱ ያስገባነውን ንብረቶች ለመውሰድ ስንሄድ በጥበቃ ተባረናል ስለዚህ ይሄ ብሶታችን ይሄ ቅሬታችን ይቀርብልን ብለው ወደ ኢትዮፒካ ሊንክ ቢሮ መጥተዋል ይህን ቅሬታቸውን መነሻ በማድረግ ኢትዮፒካ ሊንክ የሀብ ኦፍ አፍሪካ ጉዳይ የሚሰሩትን ሰዎች ወይዘሮ ሳራም ያነጋገሯቸው እሳቸው ስለሆኑ ወደ ስልካቸው ደውለን ነበር እሳቸው የሉም እህታቸው ነኝ የሚል ሰው ስልካቸውን አንስቶ መልእክት ነበር ምላሽ ሊሰጡን አልቻሉም ወይዘሮ ሳራ እውነቱ የድርጅቱ ባለቤትንም ወይዘሮ ማህሌትን ለማግኘት ሙከራ አድርገን ነበር ምላሽ አልሰጡንም የነዚህ ወጣቶች እነዚህ ሞዴሊንግ ላይ የተሰማሩ ወጣቶች በሀብ ኦፍ አፍሪካ ማካኝነት ገንዘባችን ተወስዶብናል ለስራው ክብር ሳይሰጠውም ተባረናል ብለዋል በጣም ጥሩ ስለዚህ እንስተው ሰዓቱን ለግዛቸው ካሁን በኋላ የአንድ ታዋቂ አርቲስት መኖሪያ ቤት የእግር ትዛዝ ወጣበት በመኖሪያ ቤቱ ላይ የእግር ትዛዝ የወጣበት ታዋቂ አርቲስት ማን ነው የአርቲስቱ መኖሪያ ቤት የታገደው ለምንድን ነው በጣም አሪፍ ይሄን አርቲስት ላለፉት 2 ሳምንታት ኢትዮፒካ ሊንክ በተከታታይ ወሬ ሲያወራበት ቆይቷል ወይንም መረጃውን ለአድማጮች ስናደርስ ቆይተናል ታዋቂ አርቲስት ሊከሰስ ነው ታዋቂ አርቲስት የፍርድ ቤት መጥሪያ ወጣበት ማለት ነው ነው ደግሞ ዛሬ የዚህ ታዋቂ አርቲስት ቤት ታገደ ብለናል
አድማጮች አሁን ፍንጩን ያገኙ ይመስለኛል። አርቲስት ነዋይ ደበበ ነው። አርቲስት ነዋይ ደበበ ከአቶ ኤፍሬም ኤርሚያስ ጋር በነበረው $20,000 ብድር መልስልኝ ያልወሰድኩም የሚል ክርክርና ክስ ሰጣ ገባ ውስጥ ገብቶ ነበር። ይሄ ክርክራቸው የፍትሐ ብሔር ክርክር በመሆኑ ወደ ፍርድ ቤት አምርቷል። ፍርድ ቤትም ባለፈው ሳምንት ለነዋይ ደበበ መጥሪያ ልኮ መጥሪያውን በዚህ ማቅረባችን ይታወሳል። አሁን ደግሞ ይህንን ጉዳይ የሚመለከተው ፍርድ ቤት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የፌዴራል መጀመሪያ ደረጃ ፍርድ ቤት ለነዋይ ደበበ ቤት በነዋይ ደበበ ጉዳይ ክስ ዙሪያ በቤቱ ላይ ትዕዛዝ ሰጥቷል። ከሳሽ አቶ ኤፍሬም ኤርሚያስ ይላል ይሄው የፌዴራል መጀመሪያ ደረጃ ፍርድ ቤት ያወጣው ትዕዛዝ። መዝገቡ የቀረበው በ06/02/2007 በተደረገ ቃለ መሐላ እንደሆነ የሚገልጻል። በመሆኑም ይላል የዚህ የፍርድ ቤት ትዕዛዝ በዚህ መዝገብ የተያዘው ጉዳይ እልባት እስኪያገኝ ወይም ተለዋጭ ትዕዛዝ እስኪሰጥ ድረስ ቦሌ ክፍለ ከተማ ወረዳ 3 ክልል በተከሳሽ ስም ያለው መኖሪያ ቤት እንዳይሸጥ እንዳይለወጥ በማናቸውም አይነት ሌላ መንገድ እንዳይተላለፍ ባለበት ሁኔታ ታግዶ እንዲቆይ በፍትሐ ብሔር ስነ ስርዓት ዝባር ቁጥር 154 መሰረት ታግዷል ይላል። ቀጠሮውም በቀጣይ ባለፈው ሳምንት ባነበረው በ0203 ዓመተ ምህረት 3 ሰዓት ተኩል ላይ እንዲቀርብ ዳር 2 ማለት ነው 27 ከሳሽ እንዲያውቀውም ከመጥሪያ ጋር ግልባጩ ይላክለት ይላል። ስለዚህ በከሳሽ ኤፍሬም ኤርሚያስና በተከሳሽ አርቲስት ነዋይ ደበበ መካከል ስላለው ብሎ 2 ገጽ የፌዴራሉ መጀመሪያ ደረጃ ፍርድ ቤት ያወጣው የእግር ትዕዛዝ ይህንን ይመስላል። ስለዚህ ቤቱ የታገደበት አርቲስት ነዋይ ደበበ ነው። እሺ ሙዚቃ ሰምተን እንመለስና የአንዲት ዝነኛ ኢትዮጵያዊት ቆንጆ የረጅም ጊዜ ህልም ተሳካ የሚለውን ወሬ ተነግረናል። የረጅም ጊዜ ህልሟን ያሳካችው ዝነኛ ኢትዮጵያዊት ቆንጆ ማነች? የተሳካው ቆንጆ ህልምስ ምንድነው? ይሄንን እናነሳለን። እንዲሁም አንድ ተዋናይ እውቅና ካገኘበት የመድረክ ቲያትር ስራው ተባሯል ነው እሱንም እናነሳለን። አስገራሚ አዲስ አበባ ገበያ ቅኝት አለ። አንድ ተወዳጅ ፊልምም ለህዝብ እንዳይታይ ታግዷል። ማን ነው ይሄ ፊልም? እነዚህ ሁሉ ወሬዎች ተነተናሉ። ፕሮግራሙ ኢትዮፒካ ሊንክ ነው። በአማሪፍ በዚህ ቅርብ ጊዜ ምናልባትም ኢህአዴግ ከገባ በኋላ በተደረጉ የቁንጅና ውድድሮች ላይ ሚስ ኢትዮጵያ ተብላ የተሸለመችው ወይንም ዘውዱን የደፋችው ሀያት አህመድ ናት። ሀያት አህመድ ጥቅምት 12 ቀን 1996 ዓመተ ምህረት አትሳቅ በአዲስ አበባ ከተማ ውስጥ በተደረገ ችግር አለ አይ ለምን እንዳስቆመህ አላወቅኩም። ምንድነው ለምን ዘምትስቀው እያወራ ባለበት ሰዓት ልቅስ አሳሳቀ ተገባ በኋላ ያለው አልገብ ምንድነው? ከዛ በፊት የቁንጅና ውድድሮች ተካሂደዋል። ተደርጓል። የቅርብ ጊዜዎችን ለማለት ነው። በእኔ ድሜ እንግዲህ አንተ ይሄን ለቁጣይ እሺ አዲስ ወደ ኋላ አዲስ በአማሪፍ ጥቅምት 12 1996 ዓመተ ምህረት አዲስ አበባ ከተማ ላይ በተደረገ የቁንጅና ውድድር ሚስ ኢትዮጵያ ተብላ ተመረጠችው የመጀመሪያዋ ቆንጆ ሀያት አህመድ ነበረች። በነገራችን ላይ ባለፈው ሮብ ልክ 11 አመት ሞላው ማለት ነው። አሁን ባልከን መሰረት ጥቅምት 12 ነበረ። ትክክል 6 ላይ ነበረ። እሺ ሀያት አህመድ ከዚህ የቁንጅና ውድድር በኋላ የቁንጅና ዘውዱን ከደፋች በኋላ በተለያዩ ስራዎች ውስጥ ገብታ አይተናታል። መስቀል ፍላወር አካባቢ ያለ አንድ ህንጻ ላይ ቤሊሲማ የተባለ ካፌና ሬስቶራንት ከፍታም ትሰራ ነበር። ጥቅምት 12 1996 ሚስ ኢትዮጵያ ከተባለች በኋላም ወደ ቻይና ተጉዛ የዓለም የቁንጅና ውድድር ላይ ተካፍላ ጥሩ ውጤት አግኝታለች። አሸናፊ ተርታ ውስጥ ባትገባም ሀያት አህመድ ከቤልሲማ ካፌና ሬስቶራንት በተጨማሪ የዲኬቲ ኢትዮጵያ ምርቶችን አምባሳደር በመሆን ስታስተዋውቅ በማስታወቂያ መልክ ስትሰራም ቆይታለች። ከዚህ በኋላ እንግዲህ ሀያት አህመድ በፌኒክስ ኢስት አቪዬሽን የበረራ ትምህርት ቤት አሜሪካን የሚገኝ የበረራ ትምህርት ቤት ነው የበረራ ትምህርቷን ተከታትላ የአብራሪነት ማዕረግ አግኝታ ወደ ኢትዮጵያ መጥታለች። ምንም እንኳን የአብራሪነት ትምህርቷን ጨርሳ አብራሪ ሆና ወደ ኢትዮጵያ ብትመጣም በዚህ ስራዋ ሳትሰራ ለረጅም ዓመታት ቆይታ ነበር።
የኢትዮጵያ አየር መንገድ እንዲቀጥራትም በርካታ ማመልከቻዎችን አስገብታለች። ኢትዮጵያ አየር መንገድ እነዚህ ማመልከቻዎቿን ሳይቀበል ቆይቶ ነበር። አሁን በቅርቡ ግን ሀያትንና ሌሎች 8 ጓደኞቿን ኢትዮጵያ አየር መንገድ የማመልከቻቸውን ተቀብሎ የአውሮፕላን አብራሪ እንዲሆኑ የቅጥር ፎርማሊቲ ሞልቷል። በመሆኑም ሀያት አህመድና ጓደኞቿ በኢትዮጵያ አየር መንገድ ስልጠና ከተሰጣቸው በኋላ ኢትዮጵያ አየር መንገድ ካሉት አውሮፕላኖች መካከል Q400 የተባለ አውሮፕላንን ሀያት አህመድ ማብረር ጀምራለች። ይህ አውሮፕላን በኢትዮጵያ ክልል ከተሞች የበረራ መስመሩን ያደረገ የሚበር አውሮፕላን ነው። ከዚህ በተጨማሪ በኢትዮጵያ ጎራባች ሀገሮች ምስራቅ አፍሪካ ላይ ቅርብ ሀገሮች እየበረረ ይገኛል። ሀያት አህመድም እነዚህ በረራዎች ላይ እየተካፈለች ትገኛለች። ስለዚህ ሀያት አህመድ ሚስ ኢትዮጵያ 1996 ሚስ ኢትዮጵያ የወደፊት ህልሜ የአውሮፕላን አብራሪ መሆን ነው ብላ ተናግራ ነበር። እንግዲህ ይሄው ነው ዛሬ ይህ ህልሟ ተሳክቷል። ሀያት አህመድ ከስልጠና በኋላ 1 ወር ይሆናታል ብለዋል ምንጮች ለኢትዮፒካ ሊንክ ሲገልጹ። በQ400 ኢትዮጵያ አየር መንገድ አርማ ያለበትን አውሮፕላን ማብረር ከጀመረች በጣም አሪፍ ነገር ነው። አዎ አንድ ተዋናይ እውቅና ካገኘበት የመድረክ ቲያትር ስራው ተባረረ። ከመድረክ ቲያትር ስራው የተባረረው ተዋናይ ማን ነው? ተዋናዩ ዝና ካገኘበት ቲያትር የተባረረው ለምንድን ነው ሚል ወሬ ነው ደግሞ በቀጣይነት ምን ሰማው። ገና ከዚህ በኋላ 2 ወሬዎችም ይኖራሉ። አዎ የሳባው የገበያው ቅኝት አለ እሱ ዋነኛው ነው፣ ውድና ርካሹ። እንዲሁም ደግሞ አንድ ተወዳጅ ፊልም ለህዝብ እንዳይታይ ታግዷል። ለህዝብ እንዳይታይ ታገደው ተወዳጅ ፊልም የቱ ነው? ለምንድን ነው የታገደውስ? ይቻላል ሲማ አንድ ተዋናይ ከመድረክ ቲያትር ስራው ተባረረ ብለሃል። ምንድን ነው? የኢትዮጵያ ብሔራዊ ቲያትር ነው ይህን ተዋናይ ያባረረው። ኢትዮጵያ ብሔራዊ ቲያትር ላለፉት 3 ሳምንታት ያህል ረቡዕ ያሳይ የነበረው የቴዎድሮስ ራዕይ ቲያትር አለ። ይህ ቲያትር ከ2 ሳምንታት ያህል ተቋርጧል። የፊታችን ረቡዕ ይጀምራል ተብሎ እየተጠበቀ ነው። የቴዎድሮስ ራዕይ በጌትነት ኒዮ ተደርሶና ተዘጋጅቶ የሚቀርብ ቲያትር ሲሆን ከ120 በላይ አርቲስቶች ይሳተፉበታል። ይህ ቲያትር አጼው ቴዎድሮስ ለሀገራቸው ሊሰሩ ያሰቡትን ነገር የሚያሳይ ተወዳጅ ቲያትር ሲሆን ቲያትሩ ወደ መድረክ በመጣቀም ጀምሮ ለይታይ በነበረበት 3 ሳምንታት ያህል በየቀኑ 1000 ተመልካች በቲያትር ቤቱ ተገኝቶ ተመልክቶታል። በቴዎድሮስ ራዕይ ቲያትር ላይ ከሚሳተፉ 120 አርቲስቶች መካከል ዋናውን የአጼ ቴዎድሮስን ገጸ ባህሪ ተላብሶ የሚጫወተው አርቲስት ሱራፌል ተካ ነው። ሱራፌል ተካ ባለፉት 2 ሳምንታት የፊልም ቀረጻ አለብኝ ብሎ ወደ ጎንደር በማቅናቱ ምክንያት ይህ ተወዳጅ ቲያትር ከ1000 በላይ ሰዎች ታድሞ የሚከታተሉት ቲያትር ከ120 በላይ አርቲስቶች የሚሰሩበት ቲያትር በአንድ አርቲስት ሱራፌል ተካ ምክንያት ሳይታይ ቀርቷል። በዚህ ምክንያትም የኢትዮጵያ ብሔራዊ ቲያትር ክፉኛ አዝኗል፣ ክፉኛ ተቆጥቷል። አዝኖና ተቆጥቶ ብቻ ዝም አላለም። ቲያትር ቤቱ ይላል የቲያትር ቤቱ ምንጮች በመስከረም ወር መጀመሪያ ላይ ቲያትሩን ለህዝብ ለማቅረብ እቅድ ይዞ የነበረ ቢሆንም ይሄው አርቲስት ሱራፌል ተካን ማለታቸው ነው እነዚህ ምንጮች ወደ ደቡብ አፍሪካ ለአጭር ቀን ብሎ በማቅናቱ ምክንያት ለአጭር ቀን ለቀናት ብሎ ወደ ደቡብ አፍሪካ ቢያቀናም ከወር በላይ በመቆየቱ በአመቱ መጀመሪያ ላይ ቲያትሩን ወደ መድረክ ሳናቀርብ ቆይተናል ወይንም ቀርተናል። ይህንን በማድረጉ አርቲስቱ ሱራፌል ከደቡብ አፍሪካ ሲመለስ በቲያትር ቤቱ ከባድ የቃል ማስጠንቀቂያ ተሰጥቶ ሲሆን ይህን ከባድ የቃል ማስጠንቀቂያ ያለበት አሁን ደግሞ ጎንደር ለፊልም ቀረጻ ብሎ በመጓዙ ሳይነግረን ተኪ አርቲስት አለመኖሩን ያወቀ በዚህ ምክንያት ቲያትሩን ላይ የመጡ ሰዎች ተጉላልተዋል፣ ተመልሰዋል። በርካታ አርቲስቶችን በሱ ምክንያት ስራ ፈተዋል፣ ከሌሎች ፕሮግራሞች ተስተጓጉለዋል። በመሆኑም ከባድ ማስጠንቀቂያ ሰጥተነው ሊታረም አልቻለም። አሁን ደግሞ እንዲህ አይነት ስህተት ሰርቶ ዝም ማለት አልቻለም። ከኢትዮጵያ ብሔራዊ ቲያትር ማኔጅመንት ተሰብስቦ የስንብት ውሳኔ አሳልፎበታል። ይህንን የስንብት ውሳኔ ይላሉ እነዚህ ምንጮች ይህንን የስንብት ውሳኔ ሰኞ
በደብዳቤ መልክ ለአርቲስቱ እንገልጻለን እናሳውቃለን ሲሉ ስለ ጉዳዩ ተጠይቀው ለኢትዮፒካ ሊንክ ምላሽ ሰጥተዋል። ቀጣይ የቲያትሩ ጣፈንታ ምንድነው ሲሉ ኢትዮፒካ ሊንክ እነዚሁ ምንጮች ጠይቆ ነበር። ቀጣይ የቴዎድሮስ ራዕይ ጣፈንታ አርቲስት ፍቃዱ ከበደ የሱራፌል ተካን ገጸ ባህሪ ተላብሶ ወይንም ተውኖ የአፄ ቴዎድሮስን በሱራፌል ተካፋንታ ማለት ነው። ትክክል የተለማመደ ነው። ለፊታችን ረቡዕ ለማድረስ እየጣርን ነው፣ ይደርሳል ብለን ተስፋ እናደርጋለን። ስለዚህ እሱ ተክቶት ይሰራል ሲሉ ገልጸዋል። አንዳንድ ያነጋገርናቸው የቲያትር ባለሙያዎች እንደሚሉት እነዚህ አርቲስቶች ይላሉ ከቅርብ ጊዜ ወዲህ የመጣ ፋሽን አለ። አንዳንዱ ሰርግ ጀባ አለብኝ ስለዚህ ቲያትሩ ይዘለል በማለት የተዘለሉ ቲያትሮች አሉ። ከዛ በተጨማሪም የፊልም ቀረጻ ስላለብኝ በሚል ቲያትር አዘግተው ያውቃሉ። እንዲሁም ደግሞ ኢትዮፒካ ሊንክ እያጣራ ባለው ጉዳይ ላይ አንድ አስገራሚ ነገር ያገኘው የኔ የምሰራበትን ቲያትር ለምን በማህበራዊ ድረገጾች ላይ እኔን ሳታስተዋውቁ አስተዋወቃችሁ ምስል ለጠፋችሁ ስለዚህ ካሁን በኋላ ልሰራ አልችልም በማለት የተቋረጠ ቲያትር እንዳለም አዘጋጆቹ ባለቤቶቹ ገልጸውልናል። ስለዚህ የድሮ አርቲስቶች ነሙና የመንበሩ ልጆቻቸው ህይወት አልፎ መድረክ ላይ ወጥቷል። በዚህ ዘመን ያሉ የቲያትር ባለሙያዎች እዚህ ላይ ሊያስቡበት ቆም ብለው ሊገነዘቡ ይገባል ብለዋል። ቲያትር ቤቱ ግን ካሁን በኋላ የእንዲህ አይነት ድርጊት ወደ ኋላ እንደማይልም እነዚሁ ምንጮች ጨምረው ገልጸዋል። ተዘጋጅተሃል አሁንም ለአራተኛው ወሬ? አዎ በአዲስ አበባ ገበያዎች ላይ ቅኝት አድርገሃል። በምግብ በቤትና በአልባሳት ዙሪያ ማለት ነው። ገበያው ምን ይመስላል የሚለው ደግሞ እንግዲህ ልንሰማ ነው። እስቲ አብራራ። በጣም ዘጋውት ምን እንደሆነ ለምን ቆርጦ በተለይ ሁኔታ ለመስማት ነው። እዚህ ነገሮች ለመስማት ተቀበል የተለየ ነገር ካለ በሚል ነው። አራቱ እሺ እንቀጥላለን። እሺ እንደምታወቀው አዲስ አበባ ከተማ የተለያዩ ብሔረሰቦች የሚኖሩባት ከተማ ናት። እነዚህ ነዋሪዎች የተለያዩ የኑሮ ዘይቤ ያላቸው ነዋሪዎቹ የተንደላቀቀ ኑሮ የሚኖሩ አሉ። እጅግ አጥተው ነጥተው ደግሞ የሚኖሩ አሉ። የሚገርም ቤት ውስጥ የሚኖሩ አሉ። በጣም ለመኖርም ለማሰብም የሚከብድ ቦታ ውስጥ ደግሞ የሚኖሩ ሰዎች እንዳሉ ነው ኢትዮፒካ ሊንክ ይህንን ቅኝት ይህንን ዘገባ ሊሰራ በተንቀሳቀሰበት ወቅት ያገኘነው መረጃ የሚጠቁመው። በእነዚህ መረጃ ለመስራት በተንቀሳቀስንበት ወቅት ምግብ ቤትና ልብስ ላይ ያሉ የነዋሪዎቹ ልዩነትን ለማየት ዳሰሳ አካሂደናል። የተለያዩ ቤቶች ገብተንም ከውድ እስከ ዝቅተኛ መጠይቅ አካሂደናል፣ ተመልክተናል። ወደ ምግቡ ስናልፍ ምግብ ላይ የሚገርም የሰዎች የአዲስ አበባ ከተማ ነዋሪዎች ልዩነትን ታዝበናል። የነገሩን እማኞችም ለትብዝብታችን እማኝ እንዲሆኑ ማረጋገጫ እንዲሆኑ ድምጻቸውን ቀድተናል። አዲስ አበባ ከተማ በተለምዶ 4 ኪሎ ቄራ ተብሎ የሚጠራው አካባቢ ያገኘናቸው ሰዎች በዚህ ስራ ላይ የተሰማሩ ሰዎች የነገሩንም እኛ የተመለከትነውንም ጉድ እንድንል አሰኝቶናል። እዚህ ቦታ ላይ 4 ኪሎ ቄራ አሁን ለሸራተን ማስፋፊያ ተብሎ የታጠረው ቦታ ላይ በትልቅ መዘፍዘፊያ ከተለያዩ ቤቶች እነዚህ ምግብ የሚሸጡ ሰዎች ቤቱን ገልጸውልናል። ኢትዮፒካ ሊንክ ለመግለጽ ተቆጥቦ ነው። ከተለየ የመንግስት ተቋም እስከ ከፍተኛ ሆቴል ድረስ የተሰበሰቡ የጾም ምግብ የፍስክ ምግብ በመዘፍዘፊያ ተከማችተዋል። እነዚህ ይህን ምግብ በመሸጥ የሚተዳደሩ ልጆች 10ኛ ክፍል 12ኛ ክፍል የደረሱ ልጆች እንዳላቸው ነግረውናል። እነዚህ ልጆቻቸው ይህን ምግብ ሲበሉ አንድም ቀን ራስ ምታት ሆነ ሆድ ቁርጠት እንዳልገጠማቸው ገልጸውልናል። ለኛ ሲሉም ከዛ ያነሱ ሲጎርሱ ተመልክተናል። እንኳን ለመብላት ቦታው ላይ ለመቆም የሚከብድ ነበር። ከወንዙ 2 ሜትር ርቀት ላይ ነው ያሉት። ይሄ ምግብ በርካታ ህፃናት በርካታ የአዲስ አበባ ነዋሪዎች ይሄንን ምግብ እየበሉ ይሄዳሉ። ከሆቴሎች የሚሰበሰብ የትራፍራፊ ምግብ ነው። በትልቅ መዘፍዘፊያ አለ። ከመዘፍዘፊያው ጎን በሌላ መዘፍዘፊያ ደግሞ በሃይላንድ እቃዎች በኮካኮላ የፕላስቲክ ኮካኮላ ፈሳሽ ላስቲክ ላይ
የተበጠበጡ ፈሳሽ መጠጦች ከለር ያላቸው መጠጦች አንዳንድ ብር ይሸጣሉ። ይህንን ምግብ የሚጠቀሙ ሰዎች ይህንን ፈሳሽ መጠጥ የለስላሳ መጠጥ ዝርያ ያለውን መጠጥ ቀለሙ ሁለት አይነት ነው፣ ጥቁርም ቀይም አለ። እጃቸውን ሲታጠቡበትም ምግብ ከመብላታቸው በፊት ምግብ ከበሉ በኋላም ሲጠጡትም እንደገና በምግብ የነካ እጃቸውን ሲያጸዱበትም ተመልክተናል። ይሄ በመዘፍዘፊያ ያለው ምግብ ሁለት አይነት መዘፍዘፊያ ነው ያለው። የጾም ምግብ ብቻ ያለው አለ። ከሆቴሎች ከትልልቅ መንግስታዊ ተቋም የሚወጣው ይሄ የጾም ምግብ ከሽሮ ከበየአይነት የተረፈ ምግብ ነው። በ2 ብር ሙሉ ሳህን ይሰጣል ከጾም ምግብ የተገኘው። እንዲሁም ደግሞ ከፍስክ ምግብ አይብ ተመልክተናል። የክትፎ ትርፍራፊም የጥብስ ትርፍራፊም አለ፣ ተግጦ የተቀመጠ አጥንት። እነሱ ደግሞ በ3 ብር ይሸጣሉ። አንዱ ስፍራ 1 ብር ነው፣ 2 ይሰፈርልሃል። ትንሽ ምርቃት ደግሞ አለው። ከፍስኩ 3 ብር ከጾሙ 2 ብር። በአጠቃላይ በርካታ ታዳጊዎች ጎረምሶች ሲበሉ ተመልክተናል። አሁን ግን ይላሉ እነዚህን ምግብ በመሸጥ የሚተዳደሩ ነዋሪዎች፣ የአካባቢው ሰዎች አካባቢው በመፍረሱ ምክንያትም ፖሊሶች ደግሞ እነዚህን የሚመገቡ እኛ ኑሯችንን የምንገፋላቸውን ሰዎች እዚህ አካባቢ አቱኑ በማለታቸው ኑሯችን ቀንሶብናል ሲሉም ገልጸዋል። ወደ ሌላ ኑሮ እንዳንሰማራ 4-5 ቤተሰብ አፍርተናል። በ700 ብር የቤት ሰራተኝነት ተቀጥረን ይሄን 4-5 ቤተሰብ ቤት ተከራይተን መኖር ስለማልችል በዚሁ ስራ እንገፋለን ሲሉም ገልጸዋል። ይሄ ከሆቴል ትርፍራፊ የመጣ ምግብ ከወንዝና ሽታ ዳር ካለ ቦታ ላይ ተሽጦ ሰው ተመግቦት ምንም አለመሆኑ እኛንም ጭምር አስገርሞናል። ይሄን ምግብ ከሚሸጡ እናቶች መካከል አንዷ ልጅ 10ኛ ክፍል ተማሪ ነው። ጧት በልቶ ሄዷል። አሁን ምሳ ሲመለስም ከዚህ ቀንሽ ይዤለት ሄዳለሁ፣ ምንም አይሆንም፣ ምንም ሆኖ ማያቀም። በፊት 25 ሳንቲም ነበር፣ ቀጥሎ 35 ሳንቲም ገብቷል። አሁን ደግሞ 3 ብር ላይ እንዳለ ተገልጾልናል። ይሄንን የሚበሉ በዚህ ኑሯቸውን የሚገፉ የአዲስ አበባ ነዋሪዎች እንዳሉ፣ በአንጻሩ ደግሞ ውድ ሬስቶራንት በጣም ሌጀር የተባለ ምግብ በውጪ ሀገር በአንድ አውሮፓዊ ሀገር የተሰየመ ሬስቶራንት 475 ብር አንድ ሜኑ እንዳለ ተመልክተናል። ከዛ በተጨማሪ እነዚሁ የአዲስ አበባ ነዋሪዎች አሪፍ ሼፍ ከቱርክ ሀገር አስመጥተው ከ5000 እስከ 7000 ዶላር በወር እየከፈሉ ምግብ ለሚሰራላቸው ሰው እንደሚኖሩ ያንን ምግብ እንደሚመሉ አንደጋግደናል ተመልክተናል። ሌላ ደግሞ ከአውሮፓ ከመካከለኛው ምስራቅ በተለይ የዕለት ተዕለት በረራ ካለበት ምግባቸውን የጧት የምሳ የራት የሚያስመጡ ሰዎች እንዳሉ ቶፒካ ሊንክ ባደረገው ጥናት ባደረገው ማነጋገር እንዳለን ታዝበናል። ይሄ በምግብ መልክ ቶፒካ ሊንክ የተለያየ የኑሮ ደረጃ የተለያየ ምግብ የሚበሉትን ያደረግነው ነው። ወደ ልብስ ስንሄድ ምናለሽ ተራ ተብሎ የሚጠራ አካባቢን ቅኝት አድርገን ነበር። እዚህ አካባቢ ላይ በተለምዶ መርካቶ ምናለሽ ተራ ተብሎ የሚጠራ ቤት ሄደን ነበር። እዛ አካባቢ ባደረግነው ቅኝት ባደረግነው ንግግር ደግሞ በአንድ ብር ከ25 ሳንቲም ካልሲ ገዝተው የሚለብሱ የአዲስ አበባ ነዋሪዎች ዜጎች እንዳሉ ተመልክተናል። የሚሸጡ ሰዎችን ምላሻቸውን ሰጥተውናል። የውስጥ ሱሪ የወንድም የሴትም ሙታንታ ማለት ነው በ3 ብር እስከ 5 ብር ድረስ ከሟቾች ላይ ወንዝ አምጥቶ ከጣለው የሚታጠብ የሚደርቅ እንዲሁም ገንዳ ላይ የተሰበሰበ ሲሸጥ ሰዎች ሲገዙ ይዘው ሲሄዱ አይተናል ተመልክተናል። ልብሶች ሸሚዞች እስከ 8 ብር ድረስ ተመልክተናል። እነዚህ ካልሲዎች በተለይ ተቀደው የተጣሉ እነዚህ ሲሰፉ ደግሞ ሲኒ ላይ የቡና ሲኒ ላይ ተገልብጠው ከብተው እንዳይጨራመት እንደሚደረጉም ሻጮቹ ገልጸውልናል። ጫማዎች ከእምነት ተቋማት ከቆርቆራለው የሚለቀሙም ከ8 ብር እስከ 15 ብር ድረስ የሚሸጡና ይሄን የሚጠቀሙ የአዲስ አበባ ነዋሪዎች እንዳሉ ታዝበናል። ከዚሁ ከልብስ ሳንወጣ አዲስ አበባ ከተማ ላፍቶ ሞል የሚባል አካባቢ ቶፒካ ሊንክ ባደረገው ቅኝት ደግሞ ውድ የተባለ ጫማ ተመልክተን አፋችንን ይዘን ይህንን ዘገባ ስንሰራ ከነበር ነው እኔና ኤርሚያስ አለሙ ደንግጠን ወጥተናል። አንድ ቤት ውስጥ ላፍቶ ሞል አንደኛ ፎቅ ላይ የሚገኝ አንድ ቤት ውስጥ ከተደረደሩት ጫማዎች መካከል በጣም ዝቅተኛው 5300 ብር እንደሆነ
ከቤቱ ሻጮች መካከል ተገልጾልናል። የቤቱ ውድ ዕቃ ምንድነው ብለን እንጠይቀን ከአዞ ቆዳ የተሰራ ጫማ 20 ሺህ ብር ዋጋ ተለጥፎለት ተመልክተናል። የሱቁ ባለቤትም ሻጭም ገለጻ አድርጋልናለች። ገዢ ያለው ወይ ስንል ጠይቀናል። ገዢ ባይኖር ይህንን ሱቅ እንከፍታለን የሚል ምላሽም ተሰጥቷል። አፋችንን እንድንይዝ ቀጣይ ጥያቄ እንዳናቀርብ ሆነናል። ሌላ የቤቱ ውድ ዕቃ ምንድነው ብለን ዞር ስንል 35 ሺህ ብር የተለጠፈበት ጃኬት ተመልክተናል። ይሄው ከአዞ ቆዳ የተሰራ ጃኬት እንደሆነ የቤቱ ባለቤት ሳትሆን እዚህ ቤት ውስጥ በመሸጥ የተቀጠርኩ ልጅ ነኝ ስትል ገልጻልናለች። እዚህ ቤት ውስጥ ሙሉ ሱፍ በ25 ሺህ ብር እንደሚሸጥም የሱቅ ውስጥ በማሻሻጥ ስራ ላይ ያለች ልጅ ነግራናለች። ከአንድ ብር ከ25 ካልሲ እየገዙ ከሚኖሩት 35 ሺህ ብር ጃኬት እየገዙ ከሚኖሩት ዜጋዎቿን አዲስ አበባ ታስተናግዳለች። ወደ ቤት ኑሮ ደግሞ ኢትዮፒካ ሊንክ ጥናቱን ወይ ዘገባውን ለመስራት ቅኝት ሲያደርግ 40 ብር የሚኖሩ ነዋሪዎችን አግኝተናል። በ40 ብር የሚኖሩ ነዋሪዎች ለመልሶ ማልማት ተብሎ የታጠሩ ቦታዎች ላይ በላስቲክ ዳስ ተሰርቶባቸው የሚኖሩ ቦታ ላይ አከራዮች ያንን ቤት የሰሩ ሰዎች ወይንም ሁለት የሰሩ ሰዎች ለአንዱ በ40 ብር እንደሚያከራዩ ተገልጾልናል። የወንዝ ዳር የሚኖሩ ሰዎችም ከ75 ብር እስከ 120 ብር ቆርቆሮ ጣሪያ ያለው እስከ 120 ብር ላስቲክ ጣሪያ ያለው ደግሞ 120 ብር እንደሚያከራዩ ጥናቱን ባካሄድንበት ዘገባ ለመስራት በተንቀሳቀስንበት ወቅት አግኝተናል፣ አነጋግረናል። ሌላ በጣም የሚገርም ውድ ቤት ከ40 ብር የሚኖር ነዋሪ ካላት አዲስ አበባ 50 ሺህ የአሜሪካን ዶላር የሚከራይ ቤትም ተመልክተናል፣ አነጋግረንም 50 ሺህ እንደሆነ ተገልጾልናል። ሚሌኒየም አዳራሽ ጀርባ ያለ በአክሱም ሐውልት ቅርጽ የተሰራ ቤት ድንጋዮቹ ባለሙያዎቹ ከተለያየ አካባቢ እንደመጡ የተገለጸልን እንደሆነም ተገልጾልናል። ሌላ የቀድሞ አውሮፕላን ማረፊያ አካባቢ የአንድ የውጭ ሀገር ኤምባሲ የሚኖርበት ቤት ቴኒስ ኮርት ያለው ባስኬትቦል ኮርት ያለው ሳሎን ቤት ላይ መዋኛ ያለው በ35 ሺህ ዶላር እንደሚከራይም ተገልጾልናል። 15 በላይ መኝታ ክፍሎች አሉት። ስለዚህ 40 ብር የሚኖር ነዋሪ ያላት አዲስ አበባ ከተማ 50 ሺህ ዶላር የተከራየ የሚኖር ነዋሪንም እያስተናገደች ትገኛለች። አንድ ተወዳጅ ፊልም ለህዝብ እንዳይታይ ታገደ። ለህዝብ እንዳይታይ የታገደው ተወዳጅ ፊልም የቱ ነው? ተወዳጁ ፊልም እንዳይታይ የታገደው ለምንድን ነው የሚል ነው። ስለዚህ ወደ መጨረሻው ወራችን ስንሄድ ግዛቸው ፊልሙ ምንድነው? ይሄ ፊልም ለሁለተኛ ጊዜ ሲታገድ ነው። ከዚህ በፊት የ2006 የመጨረሻው ነሐሴ 28 ቀን የፌደራሉ ከፍተኛ ፍርድ ቤት እግድ ትዕዛዝ አስተላልፎበት ነበር። አሁን ደግሞ ዛሬ ሌላ እግድ ትዕዛዝ አስተላልፎበታል። ድፍረት ፊልም ነው። ድፍረት ፊልም ከዛሬ 16 ዓመት በፊት በአርሲ ዞን በሙኒሳ ወረዳ በተፈጸመባት የጠለፋና ተገዳይ መደፈር ወንጀል የተነሳ ይህንን ድርጊት የድርጊቱን ፈጻሚውን ህይወት በማጥፋቷና በሰው መግደል ወንጀል የተከሰሰች ወጣት ታሪክን የሚተርክ እውነተኛ ታሪክ ላይ የተሰራ ፊልም ነው። ይህ ፊልም በብሔራዊ ቲያትር ሊመረቅ ሲል ሁለት ከሳሾች አቶ ፍቅሩ አሸናፊ መንግስቱ ከፊልሙ ፕሮዲዩሰሮች መካከል አንዱ የሆኑት የወይዘሮ ማዕዛ አሸናፊ ወንድም ነው። የሐሳቡ አመንጪ እኔ ስለሆንኩኝ ስለዚህ እኔ ሆኜ አለማወቅና ፊልሙ ተሰርቷል የጥቅም ጥያቄ ይገባኛል በሚል ክስ አቅርቦ ሌላ ሁለተኛ ከሳሽ ደግሞ የታሪኩ ባለቤት ወይዘሮ አበራሽ በቀለ ድሪባ እኔ ሳላውቅ እኔ ሳልፈቅድ ፊልሙ ተሰርቷል በሚል እነዚህ ሁለት ከሳሾች ክስ በማቅረባቸው የኢትዮጵያ ፌደራላዊ ዲሞክራሲያዊ ሪፐብሊክ የፌደራል ከፍተኛ ፍርድ ቤት ክስ አቅርቦ ነበር። በወቅቱ የከሳሾችን ጥያቄ የተቀበለው ፍርድ ቤቱ የታሪኩ ባለቤትና የሐሳቡን አመንጪ ነኝ ባዮችን ክስ የተቀበለው ፍርድ ቤት የነሐሴ 28 ቀን 2006 ዓ.ም ላይ የእግድ ትዕዛዝ ሰጥቶ ነበር። ፊልሙ የተመረቀ ከ15 ደቂቃ በኋላ ከሄደ በኋላ እንዲቆም ተደርጓል የእግድ ትዕዛዝ በመውጣቱ። አሁን ደግሞ ይሄው ድፍረት ፊልም ሌላ የእግድ ትዕዛዝ ከፍርድ ቤት ወጥቶበታል።
ለፊልሙ እንደገና እገዳ ያበቃው በወቅቱ ማለትም ከዛሬ 16 ዓመት በፊት አበራሽ በቀለ ድሪባ በጠላፊዋና ደፋሪዋን በመግደል በሰው መግደል ወንጀል ተከሳና በህግ ቁጥጥር ስር ስትውል አበራሽ በህግ ቁጥጥር ስር እንደዋለች የኢትዮጵያ ህግ ባለሙያ ሴቶች ወይዘሮ ታገኘው ለሜሳን ጠበቃ እንዲቆሙላት እንዲከራከሩላት ከተከሰሰችው የሰው መግደል ወንጀል ነፃ እንዲያወጣት መድቧቸው ነበር። ወይዘሮ ታገኘው ለሜሳ የተሰጣቸውን ኃላፊነት በአግባቡ ከተወጡና አበራሽ ለሜሳን ነፃ ካወጡ በኋላ አበራሽ በቀለ ነፃ ካወጡ በኋላ በዛው አመት 1990 ይላሉ የወይዘሮ ታገኘው ለሜሳ ልጅ አቶ ብሩክ አስራት እንደገለጹልን ህይወታቸው አልፏል። ህይወታቸው ካለፈ በኋላ እኛም ኑሯችንን ስንኖር ቆይተን ይሄ ፊልም እንደተሰራ አወቅን። ፊልሙ ሲሰራ የእናታችን ታሪክ ተዛብቶ የእናታችን ስራ በሌላ ሰው ተቀምጦ የእናታችን ስራና ታሪክ አላግባብ ተጥሎ በመመልከታችን ፊልሙን ለማሳገድ ክስ መስርተናል። በመሆኑ ይሄ ድፍረት ሰኞ ፊልም እውነተኛ ታሪክ ላይ በተመሰረተ ፊልም የተሰራ ቢሆንም በተለይ ደግሞ ከተከሳሾች መካከል አራተኛ ተከሳሽ ወይዘሮ ማዕዛ አሸናፊ ጥብቅና ሳይቆሙ እንደቆሙ የእናቴን ታሪክ የራሳቸው ታሪክ ሊያደርጉ በመሞከራቸው በሌሉበት ምስጋናንና ችሮታን ሊያገኙ በመፍቀዳቸው እሳቸውን ጨምሮ ዘረሰናይ ብርሃኔ ማህሪን ኃይል አዲስ ስዕሎች ድርጅትን ትሩዝ ኤደይ ሚዲያ ድርጅትን ሁለቱ ድርጅቶች አሜሪካን የሚገኙት ዘረሰናይ ብርሃኔ ማህሪና ትሩዝ ኤደይ ሚዲያ ድርጅት ሌሎቹን ግን እነዚህ ሁለቱን ጨምረን በአጠቃላይ አራቱን ከሰን ፊልሙ እንዲታገድልን ጥያቄ አቀርበናል። ጥያቄያችንን የተቀበለው የከፍተኛው ፍርድ ቤት የእግድ ትዕዛዝ ጥቅምት 13 ቀን 2007 ዓ.ም ሰጥቶን ልናሳግድ በቅተናል። የተከሰሰበት ፊልሙ ለእግድ የበቃበት ምክንያት በፊልሙ ላይ እንደተመለከታችሁት ወይዘሮ ማዕዛ አሸናፊ ጥብቅና ሳይቆሙ እንደቆሙ የእናቴ ታሪክን በራሳቸው ታሪክ በማስመሰላቸው እሳቸውን ጨምሮ ሌሎች የፊልሙ ፕሮዲዩሰሮች የፊልሙ ኃላፊዎች ያልተገባ ጥቅምና ያልተገባ ታሪክ በማስተላለፋቸው ልንከስ በቅተናል። ክሳችንን የተቀበለው የፌደራሉ ከፍተኛ ፍርድ ቤት ፍትሐብሔር ቀጥተኛ ክስ ችሎት ክሳችንን ተቀብሎ የእግድ ትዕዛዝ ሰጥቶናል ብሏል። ኢትዮፒካ ሊንክ ይሄንን የእግድ ትዕዛዝም እንደተመለከተው የጉዳዩ ባለቤቶች እንደገለጹልን ሆኖ አግኝተናል። ለወድናሞል ሲኒማ ቤትና ለሌሎች ሲኒማ ቤቶች የተጻፈ የእግድ ትዕዛዝ እጃችን ላይ ይገኛል። ስለዚህ በዚህ ምክንያት ነው ድፍረት ፊልም ለሁለተኛ ጊዜ የታገደው ማለት ነው። እናመሰግናለን።